ሰላም ጤና ይስጥልን። አንድ ደቂቃ ዜናዎች ነን። የዜና ጥንክራችን ላይ እንገኛለን። አብራችሁን ቆዩ። ብልጽግና አስቸኳይ ወታደራዊ ስብሰባ በማድረግ በሙሉ አቅሙ ወደ አዲስ ጦርነት ለመግባት ከፍተኛ ዝግጅት ማድረጉ ተሰማ። ከዝግጅቱ ጋር ተያይዞ በጥሮታ የሚሆን በሌሎች ምክንያቶች ከመከላከያ ሰራዊት ለተሰናበቱ የጦር መኮንኖች ጥሪ ሲያቀርብ፣ ጥሪውን ባልተቀበሉ ጀኔራሎች ደግሞ ከፍተኛ ክትትል እያደረገ ነው ተብሏል። የአማራና የትግራይ ኃይሎች ጨምሮ የተለያዩ ጸረ ብልጽግና ኃይሎች ፖለቲካዊና ወታደራዊ ትብብር መፍጠራቸውን የአፋብኃይል ሊቀመንበር አርበኛ ዘመነ ካሴ አረጋገጠ። በጎጃም ቀጠና ገና በጠዋቱ የዋበር ከተማ ጨምሮ ከፍተኛ ዝግጅትና እልህ በተሞላበት ጀነራል መሐመድ ተሰማ ገብቶባቸው የነበሩ ከተሞች በፋኖ ቁጥጥር ስር ሲገቡ ጀነራሉ ከባድ ቁሳዊና ሰብአዊ ኪሳራ ደርሶባቸዋል። የኢትዮጵያና የኤርትራ ጉዳዩንም እንደቀጠለ ነው። በተለይ የቀይ ባህር መዳረሻ ድንበር ጉዳይና በሰሜን ኢትዮጵያ ያለው ጦርነት ስጋት ከኤርትራ ጋር የተያያዙ ትልቅ የደህንነት ጉዳዮች ናቸው። ከአሜሪካ መልእክተኛ ሐማስ ከፍተኛ አመራር ጋር በካይሮ ከተገናኙ በኋላ ዛሬ ከእስራኤል ጠቅላይ ሚኒስትር ጋር ተወያይተዋል። ዛሬ የኢራን አሜሪካ የ60 ቀን የመግባቢያ ጊዜ ማብቃቱ ዋና ዜና ሆኗል። ኢራን የአሜሪካ ስምምነቱን በተገቢው ካልተተገበረ በጥቂት ሳምንታት ውስጥ ውጥረቱን እንደምታሳድግ አስጠንቅቃለች። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።